ሰላም እንግዲህ በዛሬው ጥልቅ ውይይታችን የምንመረምረው አንድ ትልቅ ጥያቄ ነው። የኦቲዝም ቁጥር እውነት እየጨመረ ነው ወይስ ችግሩን የማየት የመለየት አቅማችን ነው የተሻሻለው? እውነት ነው። በእጃችን ያሉ መረጃዎች አሉ። የስርጭት አዝማሚያዎችን፣ የምርመራ መሻሻሎችን፣ የዘረመልና የአካባቢ ሚናን የሚዳስሱ። አዎ። ዋናው ዓላማችን ከነዚህ ቁጥሮች በስተጀርባ ያለውን እውነት መረዳት ነው። ምናልባት ትልቁ ለውጥ ኦቲዝም በዝቶ ሳይሆን እሱን በማየት እና በመረዳት ላይ ያደረግነው ለውጥ ይሆን? ልክ ነሽ። ያነሳሽውን ነጥብ በጣም ወሳኝ ነው። ያቺ የሻነን ዴስ ሮቼስ ሮዛ ልጇ ሲመረመር እልኛ ነኝ ማለቷስ ምንን ያመለክታል? እሱ በጣም ጥሩ ምሳሌ ነው። አብዛኛው መረጃ እንደሚያሳየው ይሄ የቁጥር ጭማሪ የሚመስለው ነገር በአብዛኛው የተሻለ ግንዛቤ ውጤት ነው። ግንዛቤ? አዎ። እና ደግሞ የተሻሻሉ የመመርመሪያ ዘዴዎች የኦቲዝም ስፔክትረም ዲስኦርደር ኤኤስዲ የምንለው ሰፊ መሆኑን አሁን የለወጠና የረዳን መጥተናል። ስፔክትረም መሆኑ ማለት ነው። በትክክል ስፔክትረም የሚለው ቃል ራሱ ቁልፍ ነው። ከሰው ሰው በጣም ይለያል እና ይሄ ምናልባት ቀደም ባሉት ጊዜያት ቀለል ያሉ ወይም ትንሽ ለየት ያሉ ምልክቶችን እንዳናስተውል አድርጎን ሊሆን ይችላል። ስለዚህ ማለት ቀድሞ ያልታወቁ ወይም ደግሞ ምልክታቸው በስህተት የተተረጎሙ ሰዎች አሁን በትክክል እየታወቁ ነው ማለት ነው። በትክክል ልክ ነው። ይሄ እኮ ትልቅ ለውጥ ነው እንጂ የምርመራ መስፈርቶቹ ራሳቸው ተሻሽለዋል። ሕፃናትም እኮ ገና በለጋ ዕድሜያቸው ምርመራ የማግኘት ዕድላቸው ከፍ ብሏል። እሺ። በህብረተሰቡም በጤና ባለሙያዎችም ዘንድ ያለው ግንዛቤ ጨምሯል። መገለሉ ነገር ራሱ እየቀነሰ መምጣቱ ሰዎች ምርመራ ለማድረግ ድፍረት እንዲያገኙ ይረዳል። ለምሳሌ ኮሪያ ውስጥ ያለውን ብናይ ዩንጁ ኮህ እንደሚሉት ወላጆች ከማህበራዊ ሚዲያ መረጃ አግኝተው ልጆቻቸውን ቀደም ብለው ወደ ክሊኒክ እያመጡ ነው። ስለዚህ የሮዛ ምልክት እዚህ ጋር በጣም ይገጥማል። ኦቲዝም ያለባቸው ሰዎች ሁሌም ነበሩን ያለችው ልክ ነው። ነገር ግን እነሱን ለይቶ በማወቅ ጎበዞች አልነበርንም። ይህ በጣም መሰረታዊ ነጥብ ነው። በጣም ግን እሺ፣ ወደ ዘረመል ጉዳይ እንምጣ። እሱ ምን ያህል ሚና አለው? ዘረመል ትልቅ ሚና አለው። ኦቲዝም ከፍተኛ የሆነ የዘረመል መሰረት እንዳለው አሁን ጥናቶች በደንብ ያሳያሉ። ምን ያህል? የስቬን ሳንዲን ጥናት አለ በ5 ከፍተኛ ገቢ ባላቸው ሀገራት የተካሄደው እና እሱ ጥናት እንደሚያሳየው ለኦቲዝም ተጋላጭነት እስከ 80% የሚደርሰው በዘረመል ልዩነቶች ምክንያት ሊሆን ይችላል። 80% በጣም ከፍተኛ ነው። በስዊድን ደግሞ የተደረገ ሌላ ጥናት አለ። እሱ ደግሞ የሚያሳየው በወንዶች 87%፣ በሴቶች ደግሞ 75.7% በዘር የመተላለፍ ዕድል አለው። ይሄማ በቤተሰብ ውስጥ የመከሰት ዕድሉም በጣም ይጨምረዋል ማለት ነው። በትክክል አንድ ልጅ ኦቲዝም ካለበት ሙሉ ወንድሞቹና እህቶቹ የመጋለጥ ዕድላቸው በአማካይ 10 እጥፍ ይጨምራል። 10 እጥፍ? ግማሽ ወንድም እህት ከሆነ ደግሞ 30 እጥፍ ይሆናል። እሺ። ተመሳሳይ መንቴዎች ላይ የተደረጉ ጥናቶችም አሉ። አንዱ ካለበት ሌላኛውን የሚያዝ ዕድሉ ከ65 እስከ 90 በመቶ ይደርሳል። ዋው! ግን ይሄ ማለት አንድ የተለየ የኦቲዝም ጂን አለ ማለት አይደለም። ውስብስብ ነው። ከ100 በላይ ጂኖች ከኦቲዝም ጋር ግንኙነት እንዳላቸው ይታወቃል። ግን ሁኔታው የሚፈጠረው በእነዚህ ጂኖች ውስብስብ መስተጋብር ነው። እንዴት? እንደ አንድ የመብራት ማጥፊያ አይደለም። አስቢው፣ ከ100 በላይ መቆጣጠሪያዎች ያሉት ውስብስብ የድምፅ መቆጣጠሪያ ሰሌዳ ዲመር ቦርድ አይነት ነገር ነው። ገባኝ። በጣም ውስብስብ ነው። ዘረመል ብቻውን ግን ሙሉውን ምስል አይሰጥም አለቅድም አይሰጥም። የአካባቢ ተጽዕኖስ ምን ያህል ድርሻ አለው? እሱ ነው ዋናው ቁም ነገር። ሳንዲንም እንደሚጠቆመው እነዚህ ውስብስብ የዘረመል አወቃቀሮች ከአካባቢያዊ ሁኔታዎች ጋር መስተጋበር ሲፈጥሩ ነው ኦቲዝም ሊከሰት የሚችለው። እሺ፣ ምን አይነት የአካባቢ ሁኔታዎች ሊሆኑ የሚችሉ ተጋላጭነቶች ተጠንተዋል? ለምሳሌ የወላጆች ዕድሜ መክፋት፣ ሰምቻለሁ። ወይም በእርግዝና ወቅት ለጸረ ተባይ ኬሚካሎች መጋለጥ ወይም ለአየር ብክለት መጋለጥ። እነዚህ በስሱ የእድገት ጊዜያት ላይ ተጽዕኖ ሊያሳድሩ እንደሚችሉ ይታሰባል። ግን ግንኙነቶቹ ገና ያን ያህል ግልጽ አይደሉም። ተጨማሪ ምርምር ያስፈልጋቸዋል። ስለዚህ እንደ ቀጥተኛ መንስኤ ለመቅጠር ይከብዳል።
ምናልባት ብዙ ጥቃቅን ነገሮች ተደምሮ ተጽዕኖ ሊፈጥሩ ይችላሉ። በትክክል ብዙ ጥቃቅን አስተዋጽኦዎች ሊኖሩ ይችላሉ። ግን በእርግጠኝነት በእነዚህ የአካባቢ ሁኔታዎች ላይ ተጨማሪ ምርምር በጣም ያስፈልጋል። እሺ፣ አንድ ነገር ግን በማያሻማ ሁኔታ ውድቅ ተደርጓል። እሱ ምንድን ነው? ክትባት። ክትባት ከኦቲዝም ጋር ምንም አይነት ግንኙነት እንደሌለው ሙሉ በሙሉ ተረጋግጧል። ሳይንሳዊ መግባባት ላይ የተደረሰበት ጉዳይ ነው። ይሄ በጣም ግልጽ መሆኑ በጣም አስፈላጊ ነው። አንዳንድ ጊዜ ሰዎች ያው ቀላል ማብራሪያ ሲፈልጉ ወይም ተጠያቂ ሲፈልጉ ልክ ነው፣ የተሳሳቱ መረጃዎች በቀላሉ ይሰራጫሉ። አዎ፣ ግሮስ የሚባሉ ባለሙያም ይሄን ነው የሚሉት። ሰዎች በተለይ ስለ ልጆቻቸው ሁኔታ ሲጨነቁ ወይም ማህበራዊ መገለል ሲገጥማቸው ቀላል የመሰለ ማብራሪያና ተጠያቂ መፈለግ ይቀናቸዋል። ይህ ደግሞ ያው ምንም ማስረጃ ለሌላቸው ሐሳቦች መስፋፋት እድል ይፈጥራል። እዚህ ጋር ነው እንግዲህ የሮዛዬ መጨረሻ ነጥብ እንደገና ትልቅ ትርጉም የሚሰጠው። እውነተኛው ቀውስ ኦቲዝም መኖሩ አይደለም ትላለች። አይደለም። እውነተኛው ቀውስ ለእነዚህ ሰዎችና ቤተሰቦቻቸው የሚያስፈልገው እንክብካቤና ድጋፍ በበቂ ሁኔታ አለመኖሩ ነው። በትክክል ልጇ ሊዮ አሁን 24 ዓመቱ እንደሆነና እንደ ማንኛውም ወጣት የእግር ጉዞ እንደሚወድ፣ ፒዛ እንደሚወድ ትጠቅሳለች። ይህም የድጋፍን አስፈላጊነት ያሳያል አይደል? በጣም ትክክል። ስለዚህ ስናጠራልለው የኦቲዝም ቁጥር የጨመረ መምሰሉ በዋነኝነት በተሻሻለ ግንዛቤና ምርመራ ምክንያት ነው። እሺ፣ ጠንካራ የዘረመል መሰረት አለው። አካባቢያዊ ሁኔታዎች የተወሰነ ሚና ሊኖራቸው ይችላል፣ ግን ጉዳዩ ውስብስብ ነው፣ ተጨማሪ ምርምርም ይፈልጋል። እና ከሁሉም በላይ ደግሞ ክትባት ከኦቲዝም ጋር ምንም አይነት ግንኙነት የለውም በፍጹም። እንግዲህ ይህንን ሁሉ መረጃ ይዘን ስንመለከት ወደፊት ትኩረታችን ወዴት መሆን አለበት? ስለ መንስኤዎቹ ከማሰብ ባለፈ ምናልባት ትኩረታችን በህብረተሰብ ውስጥ ያለውን ድጋፍና እንክብካቤ ማሻሻል ላይ ቢሆንስ? ጥሩ ጥያቄ ነው። ያ የሮዛ ሐሳብ እውነተኛው ቀውስ የእንክብካቤ እጦት ነው የሚለው ለእኛ ምን ትርጉም ይሰጠናል? ብዙ ትርጉም አለው። ይህንን እያሰላሰልን እንሰናበት።